በቅርቡ ቀለበት አድርጋችኋል ከአብርሽ ጋር። አንቺ አንዳንድ ሰዎች እያሉሽ እየመጡ እንደዚህ ልክ እኔ መጥቼ እንደምልሽ አብርሃም ነገ ለቁሽ ይሄዳል ብዙ ነገር እየተባልሽ ስለነበረ ለዛ ነው ቀለበቱ ያደረገልሽ። አሁንም ቢሆን አብርሃም ወዶሽ አፍቅሮሽ አይደለም ቀለበት ያደረገልሽ። የትም ከሱ ጋር ምንም ቁም ነገር ላይ አትውይም ተብዬ አሁን ላይ ጥሩ ነገር እንግዲህ ቀለበት ማለት ቃል ነው ገባ በደንብ ያስበዋል ትልቅ ሰው ነው ብዬ ነው ማስበው ከዛ ባለፈ ደግሞ ኖ ትልቅ ሰው ነው ቢያስበው ኤፍሬም እንደዛ ሳይሆን ጋር አድርጎ በአንድ አመት ውስጥ አይፋታም ነበር ስለ ቀለበት ትልቅነት ቢገባው ኖሮ ማለት ነው ስለ ቀለበት ትልቅነት ነው ግን ደግሞ እግዚአብሔር የፈቀደው ኑሮ ነው የምትኖረው ገባ የመጣሁበት ምክንያት ያሰረልሽ ቀለበት አውልቀሽ እንድትሰጪኝ ነው በቃ ሌላ ነገር አልፈልግም ይሄ ቀለበት አንቺ ጋር መሆን ስለሌለበት ኤፍሬም ቀለበቱን እንድትሰጪኝ ነው የመጣሁት ሌላ ወሬ ምንም ነገር አልፈልግም ቢያንስ እንደ አብርሃም ወንድም እኔ አክብሬ እንደማወራ አክብረህ አውራኝ ገባ አይ በቃ ቀለበቱን አውልቀሽ ስላልሆነ